ፍቅረኛ ማቾች ነበርን ታዲያ እንዴት ሊያቅ ይችላል ሰው ያስታውቃል አሁን እዛ ስንጣላ ምናምን የሆነ ሪአክሽናችን ምናምን ያስታውቃል ግን እኛ ገገምን ገባህ አልፈለግንም ነበር ምናምን ነገር እናንተ የፈለጋችሁት ያልፈልጋችሁት እንዲታው እኔ አልፈልግም ፕራይቬት ነው ፈልገው እሺ ገባህ በሰዓቱ ፍቅረኛ ማቾች ነን ምናምን ብዬ መጣት አልፈለኩም በዛ እንትን ውስጥ እሱ ሲፈልግ ነበር እሱ ኖርማል ነው ቢወጣም ባይወጣም ለሱ ችግር የለበትም እኔ ግን አልፈለኩም ነበር ዱባይ የሄዳችሁ ጊዜ አብራችሁ ነበራችሁ ማለት ነው የክሊፑ ጊዜ የዛ ነው ፍቅራችሁ የጎመራው የዛ የጀመርና አካባቢ ታይም ከዛ ዛኔ ጀመራችሁት ከላይቭ በኋላ ከአንድ ወር በኋላ ምናምን ነው የጀመርነው በቃ ከላይቭ በኋላ ነው በጣም ቅርርብነት በጣም ተቀራረብን ምናምንና ውሏችን አንድ ሲሆን አንድ ላይ መዋል ስንጀምር ምናምን ከዛ ሁለታችንም ፍቅር ውስጥ ገባን አይስልኝ ሰላም በላቸው መንሱሪ ሎፍቲ ሃሮንና ናቲ ይባላሉ ሰላም የሽቱ አስመጪዎች ናቸው ከየት ነው የመጡት እኔ ልካው ተቀብለው ይለው አንደኛው እስከ ስዊድን ነው የመጣው አንደኛው ከኖርዝ ኮሪያ welcome brother this is Mansoor from Ethiopia welcome nice to meet you nice to meet you too my name is Haron Mansoor nice to meet you too I'm glad my name is brother yeah what do you do for living brother I sell like perfumes and shit perfumation no I sell perfumes different type of like perfumes like why are you laughing so please that's what I do I ሄኖክ ነው እሱ ነው ያናገኝ አንተ አይደለም ማብሸ okay that's ኖርዌይ እንደዚህ ነው እንግሊዛቸው perfume and shit ነው ያለው perfume እና መሰሎቹ እንደማለት sorry yeah and he's my partner እኔ ደግሞ ዙኪፐር ነኝ what say ምን አልከኝ ዙኪፐር ነኝ አንበሶች ምናምን እጠብቃለሁ ከአንበሳ ጋር ነው የምትኖረው ላይፍ እንደዛ ነው yeah he does that yeah ዙኪፐር ነው በቃ ዙ አለ እዛ ዙ ውስጥ እነሱን አንበሶች ይቆጣጠራል ያበላቸዋል ምናምን ሰው ሲመጣ ያስቆጣል ሰሞኑ ላመለጡት ወይ አማርኛ መለጠኝ ሰሞኑ ላመለጡት አንበሳ እንዲሰበስባቸው ነው የተጠራው ለዛ ነው የመጣው እና አሁን ሰሜን ኮሪያ ነው ያለው አሁን ሰሞኑ መጣን በቃ አንበሶቹን ሰብስበን አስገብተን ይዘናቸው በቃ ልንሄድ ነው ልንመለስ ነው አሁን አዲስ አበባ ናችሁ after 2 days በቃ ልንሄድ ነው ያ እንዴ ከሱ ጋር እኮ ፍሬንድ ነን ይላል ከኔ ጋር ከማጋ ከሱ ጋር ከላይ ካለው ልጅ ጋር ናቲ አንተ ነው no we are friend until now አንተዋወቅ ነበር ማለት ነው ወይ የሆነ አሪፍ የሆነ ቪዲዮውን አይቼ ፎሎ አድርጌሃለሁ ማለት ነው በቃ ጥሩ ስራ ነው የሚሰራው አንበሳ ሲዝ ምናምን አይተኸኝ ይሆናል እንደዚህ አስኬ ነው መልኩ ነው ያለው በወቅቱ ሶሻል ሚዲያ ላይ የተለያዩ ነገሮች ተብለዋል በተለይ ከተለያያችሁ በኋላ ከናንተ ቀድማ ይመስለኛል ራሄል ነች የሰራችው ያኔ ብዙ ነገር ተባለ ተጋጭተው ነው ተጣልተው ነው የሚል ነገር ማለት ነው በተለይ ራሄልና ይቀራችሁ ታራታችሁ ያ ነገር ውሸት ነው እውነት ተጣልተን መዝለል ትቻለሽ ጥያቄው ምንም የሚዘለል ነገር አይደለም ሚስ አንደርስታንድ ተደራረግ ትችላለህ አለ ሚስ አንደርስታንዲንግ ማላችሁ ምን ነበር እሱ ዲቴሉን ባላወራል ደስ ይለኛል ምክንያቱም ምንም አሁን ፐርሰናል የሆነ ነገር የለም የሚገርምህ ነገር ብቻ ሰርፕራይዝ የሆናቸው አንዳንድ ነገሮች ነበሩና በቃ እሱ ደግሞ የሷ ፍላጎት ነው በልጅነት ያው አብረ ስለሆነ ያደከው ሳይሆን አብረ ክፉና አደጋ ሳልፋል እና ይሄን አልመጣልና ካንተ ባይተዋር የምትሆንባቸው የሆነ ቦታዎች ሲመጡ ይከፋል አሁን ላይ ቢሆን እሱ ስሜት በምንም ታምር አናስተናግደው ያኔ በወቅቱ የነበራችሁ ግን የሆነች ትንሽዬ ነገሮች ነበሩ ግን እንዲ ፐርሰናሊ እኔን ከሷ ጋር ወይም ነጄሪም ኪያ ምናምን ከሷ ጋር ፐርሰናሊ የነበሩ ግጭቶች አልነበሩም እንደው በዛ ተጠፋፍተን ቀረን ከሷ ጋር ሶከራይል ጋር አሁን ተጠፋፍታችኋል ብዙዎቻችሁ የሚገርማ አውረጅም ጊዜ ነው አይቻት አላቀም እስኪ እንተማመን እንሆን አብረን ቃልሽ ይሁን ወሬ እንዳይለየን ሁሉም ታዩና ወደኔ ቅረቢ
ቤታችን እንዳይፈርስ የምለውን ስሜ ክፉ ለሚዋደድ መችለው ዝም ይላል ቅንጣት ለማይተ ታጥቦ እኮ ነው ያደረገኝ። ዜድዬ ወይ ስቲቪዬ በጣም መወዳት ልጅ ነች እና ክራሽ አለብኝ ከዚህ ልጅ እና አጋጣሚ እየጀነጀንኳት መጣሽ። ታምራለች፣ ትሆነኛለች። እስቲ ያት ታላቅ እህት ናት። ይሄ ስሚ፣ ኧረ ተይ ዜድ፣ የምትኖረው ጣሊያን ነው። የአዲስ አበባዎቹስ ኦኬ። ኧረ ተይ ጣሊያን ብትሆን እኮ ለብር ብለህ ነው እንትን የምትለው ማለት ነው። አንተ ሀብታም ነህ። አንተ አባቴ የልጅ ሀብታም ነህ። ብር አለሽ እና ዜድዬ እስቲ ያት ቆይ እስቲ ያት ዜድዬ እስቲ አንቺ ምረጭልኛ። እንዴት ነው ታምራለች? ብር አለ። አዎ ታምራለች፣ ቆንጆ ናት። ብር አለሽ፣ ጭዌት ያለሽ ምናምን። አንቺ ምን ወደ ጣሊያን ጭራሽ በዛ ላይ ደግሞ ዘፋኝ ነን። አይ ዜድ እመቤቴን ቲክቶክ እንኳን ቢዘጋ አንቺን ራፕ ነው ማድረግሽ። እንዴት ቢያራ በጣም ያራዳልሽ አማኝ እንዳታስብ። እሺ ስቲፊ እንዴት ነሽ ዜድ? ሁሉ ፒስ አለው አባቴ አለው። ባይዘው እዚህ ያሉ አንዳንድ ቤሩት ማለት ነው ማርያምን በጣም የሚወዱ ወንዶች አሉ። በጣም በቃ ጭው ምናምን ደስ ይለናል። አሬ እንደዚህ በሌላ አበሻዎቹ ነው በጣም ነው በቃ ጭው ምናምን ደስ የሚል ልጅ ነው። ደፋር ነው ምናምን እንደዚህ ጎበዝ ነው ምናምን ነው የሚል ምሽ በሌላ አረ ይደብራታል። ያው እሷ ላይ ክራሽ ስላለብኝ እንደዚህ አይነት ነገር አሁን ምን ሆነ ሳቀች? ኖ አይ እኔ እዚህ ኮሜንት ያነበብኩ ነው። ኮሜንት ነው። እሺ ቴንክ ዩ ሶ ማች እስቲፊ። አሁን ደግሞ አምሮብሻል። እንደው የፈጣሪ ድንቅ ተአምር ነው። ልጅና ብላኪን ሁሉ የፈጠረ አማባል እንደዚህ እዚህ ጋር የሚወቅል ፀጉር እንትን ይቀባል። እዚህ ጋር ደግሞ ፂም ትንሽ እንትን ብታረጊ በስመ አብ። እኔ በዚህ ነው ያልኩት። ነው የወንድ ልጅ ከዚህ ፂም በላይ እንዳይወቅል በቃ እንደዚህ። ሴትዬ ገና ልጅ እኮ ነኝ፣ ገና አንድ ፍሬ ልጅ እኮ ነኝ። እንዴ ሁሉም ነገር እኮ ያለ እድሜ መጥቶ እኮ አደናግሮኛል። እኔ አሁን መቋቋም አልቻልኩም። እስከን ትሪፕ እዛ ነበርኩኝ እና ይደገማል ብያለሁ። ልጅ ነኝ ላላወቀ ነው የሚመስለው። ዜድ ላላወቀ ፀጉር ከታችንና ከላይ ፀጉር አውቅለ ልጅ የሚባል ነገር የለም አባቴ። በዚህ ፀጉር ካወቀል ከታች ፀጉር ካወቀል በቂ ልጅነት የለም አባቴ። በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ ይቅር በለኝ ጌታዬ። ለይተምታ ጌታዬ ለይተምታ የምር ይቅር በለኝ። ኧረ እባክህ ባይዘው ስቲፊ የማርያም በጣም ነው የምወደው። ኔትወርክ እኮ እኔ ጋር ነው፣ ግን እኔ ጋር ምንም እየታያችሁኝ አይደለም እኮ ዜድዬ። አንተም እየታየኝ እንኳን አይደለም ስቲፊ፣ በጣም ነው የምወደው። ኔትወርክ በጣም እያስቸገረኝ ነው። ሁለታችሁ ተያዩ፣ እዛ እየተያየን ሚል እዛ ተያዩ ሁለታችሁ እኮ። ቆይ እሺ ተቀጡ መጀመሪያ። እሺ ምንድነው ነገር? አንደኛ ምን ይሻላል? አንደኛ ዘፈን የጆሲን ዘፈን ትዘፍናለህ በስነ ስርዓት ተነስተህ። የማንን? የጆሲን ወይ የስቲፎን? እግዚአብሔርን እኔ ሰምቻቸው አይሰሙም እኮ ሲጀመር። ንገሪኝ፣ እሺ ንገሪኝ። ቅጣት ደህና ቅጣት በጫማ ውሃ ይጠጣ። በዚህ ጫማ ውሃ ጠጥቶ እንኳን ጠጥቶ አሽቶት ነው የሚሞተው። እንዴት ቀልዳል? እሺ